አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ አልሐምዱሊላህ። እንዲሁም ክርስቲያን የሆናችሁ ቤተሰቦቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። እኔ ደህና ነኝ አልሐምዱሊላህ እላችኋለሁ። እስኪ ቤተሰቦች አንድ ነገር ላማክራችሁ ማለት ነው። በእርግጥ ያው ብዙዎቻችሁ ያው የመደም ቅመሞች ናቸው ያው የምታዩት ቪዲዮ ብዬ አስባለሁኝ እና ያላችሁን ሀሳባችሁን እንድታጋሩኝ እና ብቻ ሀሳባችሁን እንድታጋሩኝ እፈልጋለሁ ማለት ነው። እኔ ከመጣሁኝ አሁን 2 አመት ሊሞይ ላይ ነው። ኦልሬዲ 2 ወር ምናምን ነው ማለት ነው የቀረኝ እና አልሐምዱሊላህ አለፍኩት። ያው 2 አመቱን ያው አልሐምዱሊላህ እንደምንም ብዬ ያኔ እያገባደድኩት ነው። አልሐምዱሊላህ ጨርሻለሁ። 2 ወር ማለት አሁን ሳለ ያው 2 ቀን ወይ 2 ሳምንት ማለት ነው። እናም ግን ቤተሰብ ሰዎቼ ጥሩ ናቸው አልሐምዱሊላህ። እንደዚህ በምንም ያኔ ክፋት የለባቸውም በሁሉም ነገር ጸባያቸው ምናምን አልሐምዱሊላህ አሪፍ ነው። ግን ስራ ከበደኝ። ስራው የሆነ በጣም ብቆይበት በጣም የሆነ ራሴ ላይ የሆነ ጉዳት የሚያደርስብኝ ነገር እየሆነብኝ መጥቷል። ወገቤ ምናምን ነገር እንትን ይለኛል ማለት ነው። ብቻ የክብደት ያለው ስራ ነው እንጂ ይሄ ልብስ ምናምን ብቻ ኖርማል ስራ ማለት አይደለም። የሆነ የታመመ ሰው አንስቶ መጣል፣ አንስቶ ማንሳት፣ ማንቀሳቀስ ምናምን ነገር ከባድ ነው ማለት ነው። እሱም ፈጣሪ ጤናውን ይመልስለት ምኞት ይሄ ነው። እናም ግን ይሄን 2 ወር እውነት ማለት ይሄን 2 ወር ብቻ ሳይሆን በቃ አመቱ እየተገባደደ ሲመጣ በጣም እያሰብኩ ነው ማለት ነው። ምንድነው አንድ ሰው ሳማክር አገር ግቢ ጤናሽ ነው የሚበልጥብሽ ይሉኛል። ግማሹን ሳማክር እስቲ ቢሮ ደውይላቸው ማለት ቢሮ ደውለሽ መቀየር ይቻላል ይሉኛል። አገርም ደግሞ ለመግባት ሳስብ የሆነ የሀገሩን ማለት ክፍለ ሀገሩንም የሀገሩን ሰው የሀገር ቤቱን ሰው ቤተሰብ ጋር እንዲህ ስደወል የሚሰማው ነገር የሆነ የመግባት ሞራል ምንም አይሰጥም ማለት ነው። ምንም ግቡ የመግባት የሆነ ለመግባት አይጋብዝም። ሀገሩም የቀየሰውም ነገር የምሰሙት ነገር ምናምን ነገር ብቻ ለመግባት ምንም አይልም። አንዳንዱም ደግሞ ጥፊም የሚልም አለ። ኧረ ብቻ ግን ከባድ ነው ማለት እኔ ቤቱን ብቀይር ደስ ይለኛል። እንጃ እስቲ እውነት ብቻ ምን እንደምል ራሱ ግራ ገብቶኛል ማለት ነው። እስቲ እናንተን ሀሳብ አስቀምጦልኝ ጉዶቼ ማለት ነው። በእርግጥ እኔ በሰዎቹ ክፋት ወይ ደግሞ ምናምን አይደለም ቢቀይሩኝና ብቻ ግን ያው ያለ አማራጭ ወይ ቤት መቀየር ነው ወይ ሀገር መግባት ነው። ግን ሀገር መግባት ደግሞ አልፈልግም እኔ በአሁን ሰዓት ላይ ምን እንደሚሻለኝ አላውቅም ማለት ነው። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ እና ውዶቼ እንግዲህ ላይክ ሰብስክራይብ አድርጉኝ እላችኋለሁ። እስቲ ዱአ አድርጉልኝ፣ በዱአችሁ በጸሎታችሁ አትርሱኝ እላችኋለሁ ቤተሰቦቼ። ሰላም አለይኩም፣ ደህና ሁኑልኝ ባይ